የኮምፒውተራችሁ ሲ ድራይቭ ሙሉ ሆኖ እያስቸገራችሁ ነው? ዊንዶውስ እንደገና ጭናችሁ ወይንም አፕግሬድ ካደረጋችሁ በኋላ ዊንዶውስ ዶት ኦልድ የሚባል ፎልደር 20 ጂቢ ወይንም ከዛ በላይ ቦታ ይዞ ተመለከታችሁ። በዚህ ቪዲዮ ዊንዶውስ ዶት ኦልድ ፎልደርን በቀላሉ እንዴት ማጽዳት እንደምትችሉና የባከነባችሁን ዲስክ ስፔስ እንዴት መልሳችሁ እንደምታገኙ በሁለት መንገድ አሳያችኋለሁ። አንደኛው መንገድ ኪቦርድ ላይ ዊንዶ ሎጎ ፕላስ አይስ ስንጫን ሴቲንግ ይከፈታል። ወይንም ደግሞ ስታርት በተን ላይ ሄደን ሴቲንግ የሚለውን በተን ስንመርጥ ሴቲንግ ይከፈታል። በመቀጠል እንግዲህ ሲስተም ጋር እንሄዳለን። ከዛ በመቀጠል ስቶሬጅ የሚለውን እንመርጣለን። እዚህ ጋር እንደምትመለከቱት ቴምፖራሪ ፋይሎችን እየፈለገ ነው ማለት ነው። ፈልጎ ጨርሷል። እንደምትመለከቱት ቴምፖራሪ ፋይል 42 ጂቢ ይላል። እሱን ደብል ክሊክ ስናደርግ እንግዲህ እነዚህን ቴምፖራሪ ፋይሎች ሰርች ያደርጋል። ስካን አድርጎ አምጥቶልናል ማለት ነው። እንደምትመለከቱት ዊንዶውስ ዶት ኦልድ ፋይሎች ፕሪቪየስ ዊንዶ ኢንስታሌሽን ፋይሎች ናቸው ማለት ነው። ወደ 53 ጂቢ ይጠጋሉ። እነሱን ከመረጥን በኋላ ሪሙቭ እንለዋለን። እንደምትመለከቱት ፐርቺንግ ፕሪቪየስ ዊንዶ ኢንስታሌሽን ይላል። እያጠፋልን ነው፣ ክሊን እያደረገልን ነው ማለት ነው። ክሊን አድርጎ ጨርሷ። እንደምትመለከቱት ፊኒሽድ ቴምፖራሪ ፋይል ክሊን አፕ ይላል። ቅድም እንደተመለከታችሁት 112 ጂቢ አካባቢ ነበር ፍሪ፣ አሁን ወደ 148 ጂቢ አድርጓል ማለት ነው። ሲ ላይ ገብተን ስናያቸው እነዚህ ፋይሎች የሉም ማለት ነው። ሁለተኛው መንገድ ደግሞ ዊንዶ ሎጎ ፕላስ አር ከተጫን በኋላ ራን ይከፈታል። እዚህ ጋር ክሊን ማናጀር የሚል ኮማንድ ከተጠቀምን በኋላ ኢንተር ስንጫን እዚህ ጋር ድራይቭን ያስመርጠናል ማለት ነው። ሲ ድራይቭን ከመረጥን በኋላ ኦኬ እንለዋለን። እዚህ ጋር እንግዲህ ክሊን አፕ ሲስተም ፋይልስ የሚለውን በተን በድጋሚ እንጫናለን። እዚህ ጋር በድጋሚ ሲ የሚለውን ድራይቭ ከመረጥን በኋላ ኦኬ እንለዋለን። እዚህ ጋር እንግዲህ ወደ ታች በመሄድ ፕሪቪየስ ዊንዶ ኢንስታሌሽን 53 ጂቢ ያሳየኛል ማለት ነው። እንደምትመለከቱት እሱን ቼክ ቦክስ ቼክ ካረግን በኋላ ኦኬ በማለት ማጽዳት እንችላለን ማለት ነው። በሁለቱ መንገድ ዊንዶውስ ዶት ኦልድ ፋይሎችን አጽድታችሁ ዲስክ ስፔሳችሁን መመለስ ትችላላችሁ ማለት ነው። ይህን ቪዲዮ ከወደዳችሁት ላይክ፣ ኮሜንት፣ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ እንደ ሁልጊዜ ሁሉ ቻናልን ሰብስክራይብ እንድታደርጉ ጋብዛችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ